ሰላም ሰላም ውድ ተመልካቾቻችን፣ ዛሬ በዚህ ቪዲዮ ኤልኢዲ እንዴት እንደምናበራና ለኤልኢዲ የሚያስፈልገን ሬዚስተር እንዴት ካልኩሌት እንደምናደርግ አሳያችኋለሁ። መጀመሪያ ለኤልኢዲያችን የሚያስፈልገንን ሬዚስተር ካልኩሌት ለማድረግ ኦምስ ሎውን መጠቀም አለብን። ይህም ማለት V ከረንት ታይምስ ሬዚስታንስ የሚለውም ማለት ነው። አሁን በእኛ ኬዝ የምንጠቀመው 5 ቮልት ነው። ቮልታችንን እናውቀዋለን። ይሄኛው ከረንት ማለት ደግሞ ኤልኢዲው ማሳለፍ የሚችለው ከረንት ሬቲንጉ ነው። ከረንት ሬቲንጉን ከዳታ ሺት ስናነብ ደግሞ 20 ሚሊ አምፕ ነው። 20 ሚሊ አምፕ ማለት 20 ታይምስ 10 ዘ ፓወር ኦፍ -3 አምፒር እንደማለት ነው። ስለዚህ አሁን እኛ የምንፈልገው አርን ነው ማለት ነው። ሶ አርን ካልኩሌት ለማድረግ ኦቨር አይ እናደርጋለን። እዚህ ጋር አይ በአይ ይጣፋል። ሶ አር ኢዝ ኢኳል ቱ ቪ ኦቨር አይ ይኖረናል ማለት ነው። ሶ ቮልታችን እናውቀዋለን 5 ቮልት ነው። ከረንታችን ደግሞ 20 ታይምስ 10 ዘ ፓወር ኦፍ -3 አምፒር ይሆናል። እችኛዋ ወደ ላይ ስትወጣ 5 ቮልት ኦቨር 20 አምፒር ታይምስ እቺ ማይነስ የነበረችው ወደ ላይ ስትወጣ ፕላስ ሆና ትወጣለች። 10 ዘ ፓወር ኦፍ 3 ትሆናለች። 5 ሲካፈል ለ20 ኢዝ ኢኳል ቱ 0.25 ቮልቴጅ ሲካፈል ለአምፕ ደግሞ ኦም ይሆናል። ይሄኛው ደግሞ ታይምስ 10 ዘ ፓወር ኦፍ 3 አድርገን ብናወርደው ከዛን ይሄኛውን በ1000 ስናባዛው እንደምታዩት 250 ኦም ያስፈልገናል ማለት ነው። ሶ 20 ሚሊ አምፒር ከረንት ሬቲንግ ያለው ኤልኢዲ ለማብራት 250 ኦም ሬዚስተር ያስፈልገናል ማለት ነው። 250 ኦም ግዴታ አይደለም። ጀስት ከ200 እስከ 300 ኦም ባለው ሬንጅ ውስጥ ሬዚስተር ካለን መጠቀም እንችላለን። ማለት 200 ካደረግን ትንሽ ወደ ከ20 ሚሊ አምፒር ሊበልጥብን ይችላል። 300 ካደረግን ደግሞ ከ20 ሚሊ አምፒር በጣም ያንስብንና ኤልኢዲያችን ለስ ብራይት ይሆናል። ሶ እኔ በእጅ ያለኝ 220 ኦም ሬዚስተር ነው። ሶ ይሄን በመጠቀም ብሬድቦርድ ላይ ኤልኢዲ